ኢትዮጵያ ለኛ ሀገር አይደለችም፣ ሃይማኖትም ነች። የቢላል ምድር ነች፣ የነጃሽ አፈር ነች፣ የኡሙ አይመን ሀገር ነች። በነቢዩ ዓለይሂ ሰላቱ ወሰላም አንደበት አርዱ ስድቅ የእውነት ምድር ተብላለች። ፊሃ መሊኩን ላ ዩዝለሙ ዐንደሁ አሐድ እሷ ውስጥ ንጉሥ አለ ማንም አይበደልበት። ኮታችን ፍትህ ነው፣ ቲሸርታችን ስድቅ እውነት ነው። ለኛ ሃይማኖት ነች ኢትዮጵያ። እችን የነብዩን አደራ መጠበቅ ግዴታችን ነው። ወሬ ስንሰማ ነብዩ አለይሂ ሰላቱ ወሰላም እንዳሉት ከፋ بالمرء كذبا ان يحدث بكل ما سمع ለአንድ ሰው ከውሸት በኩል ይበቃዋል የሰማውን ማስተጋባት። ሳታጣራ ሳታበጥር መረጃው ከምንጩ ሳትወስድ ሁሌም ከመዘገባችን በፊት 7WH ምንላቸዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጥሪያቸውን ሲጀምሩ ቁረይሾች ተጻረሯቸው። በጣም እልህ አስጨራሽ ትግል አሳለፉ። የሚንከባከቧቸው አቡ ጣሊብ መሞታቸውን ሲያዩ ቁረይሾች ሊገሏቸው ወሰኑ። ያኔ ነብዩ ሰለላሁ ዐለይሂ ወሰለም አቡበክርን ይዘው የሚወዷትን መካን ጥለው ወጡ ወደ መዲና። ታዲያ ያኔ ወጣው ሲሄዱ ከዓባን በጣም መካን ይወዷት ስለነበር ዞር አሉና ያ መከቱ አንቺ መካ ወይ እነኪ ለአሐቡ ቢላዲላሂ ኢለላህ አንቺ እኮ አላህ ዘንድ የተወደድሽ ቦታ ነሽ። ወኢነኪ ለአሐቡ ቢላዲላሂ ኢለይ እኔም ዘንድ በጣም የተወደድሽ ነሽ። ለውላ አነ ቀውመከ አኽረጁኒ ማ ኸረጅት ህዝቦችሽ እኮ ባያስወጡኝ እነዚህ ባላባቶች ባያሰድዱኝ ኑሮ ጥዬሽ አልወጣ ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ዑስር እንለዋለን። ሀገር ጥሎ መሰደድ፣ ቀየህን ጥለ መሰደድ፣ እምነትን መተግበር አልችል ብላ ሀገር መልቀቅ። 10 ዓመት አለፈ። ዩስሩ መጣ። ምን መጣ? ኢዛ ጃአ ነስሩላሂ ወልፈትሕ አላህ ከጭንቀት በኋላ ምን አመጣላቸው? ድሉን አመጣላቸው። ከ10 ዓመት በኋላ መካን በክብር እንደዛ ጥለዋት የወጧትን ሀገር በክብር ከፍተው ገቡ። ግልጽ ነው። አላህ ምን አላቸው? ቁርአን ኢዛ ጃአ ነስሩላሂ ወልፈትሕ አንተ ሙሐመድ የአላህ ድል ሲመጣ ወልፈትሕ የሱ መከፈት ሲመጣ ወረአይተ ናስ የድኹሉነ ፊ ዲኒላሂ አፍዋጃ ሰዎችንም ወደ እምነታቸው በገፍ ሲገቡ ስትመለከት ዝለል አላላቸው። ፈሰብሕ ጌታህን አጽናው፣ ቢሐምድ ረቢክ ጌታህንም አመስግነው፣ ወስተግፊርሁ መሐረታን ጠይቀው፣ ኢነሁ ካነ ተዋባ እሱ መሐሪ ነው። ከድል በኋላ ሙእሚን ምን ይላል? ጃአ ነስሩላሂ ወልፈትሕ። አንድ ትልቅ የዘመናችን ሙፈሲር ይችን አንቀጽ ያነሱና አላህ ይላል ድሉን ከነቢዩ እጅ ወሰደባቸውና ነስሩላህ አለዋል። የአላህ ድል ነው። አንተ ታግለሃል፣ አዎ ለፍተሃል፣ ተሰዳሃል፣ አዎ ሰሃቦቹን አስተምረሃል፣ አደራጅተሃል፣ አዎ መጨረሻ ድሉ ግን የማን ነው? ነስሩላህ የአላህ። ካንተ የሚጠበቀው አንተ መሐመድ ጌታህን አጽዳው፣ አመስግነው፣ በጉዞ ላይ ለተፈጠሩ አንዳንድ ክፍተቶች ወስተግፊር መሐረታን ጠይቀው። ረሱል ሰለላሁ ዐለይሂ ወሰለም መካን ከፍተው ሲገቡ እንደ ሌሎች ጦሮች እየጨፈሩ አልነበረም። ሰሐቢዩ ሐዲሱ ሲናገር ምን ይላል? ግመላቸው ላይ ለአላህ ከመተናነስ የተነሳ ሻኛዋን አንገቷን ግንባራቸው ይነካው ነበር። አንገታቸውን ደፍተው ነበር የገቡት። ጃአ ነስሩላህ ወልፈትሕ ድሉ መጣ፣ መከፈቱ መጣ። አላህን እያወደሱ ነበር የገቡት። አገር ከመባረር በኋላ ምን አለ? ወደ አገር በድል መግባት ሁሌም አለ።